አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በኢትዮጵያ ታሪክ ውስጥ የራሳቸው አወዛጋቢ ሚና የነበራቸው ነጋድራስ አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ በ1925 ዓመተ ምህረት በቀዳማዊ ኃይለ ሥላሴ በኢጣሊያ የኢትዮጵያ መንግሥት ባለሙሉ ሥልጣን ሚኒስትር ወይም አምባሳደር አድርገው በሾሟቸው ሰሞን ለሳምንታዊው የብርሃንና ሰላም ጋዜጣ እውነትን መግለጫ ሠራተኞች መገለጫ ሲሉ ርዕስ የሰጡት ጦማር ሰደው ነበር። አፈወርቅ ገብረ ኢየሱስ ይህንን ጽሑፍ ጽፌ የሰደድኩት በጋዜጣው ላይ እንዲታተምልኝ የምለምነው ይህንንም ማሰቤ በእኔ ላይ የተነሱት ጠላቶቼ የሚያወሩት እየሰሙ ወዳጆቼ ቅሬታ በልባቸው አድሮ ፍቅራቸውን እንዳይከፋፈሉብኝ ስል ነው በማለት ነው ጽሑፋቸውን ጦማራቸውን የሚጀምሩት። ሐምሌ 13 ቀን 925 ዓመተ ምህረት በዘጠነኛ ዓመት ቁጥር 30 ብርሃንና ሰላም ጋዜጣ ላይ የታተመውን የነጋድራስን ደብዳቤ ይዘቱን ነገሩን ከመመርመራችን በፊት ነጋድራስ አፈወርቅ ገብረ ኢየሱስን በወፍ በረር እናስተዋውቃቸው። አፈወርቅ ገብረ ኢየሱስ በ1860 ዓመተ ምህረት ጎንደር ዘጌ በተሰኘ ስፍራ ተወለዱ። የእቴጌ ጣይቱ ብጡል የሥጋ ዝምድና እንዳላቸው የሚነገርላቸው አፈወርቅ ገብረ ኢየሱስ በልጅነት ዕድሜያቸው አዲስ አበባ መጥተው አደጉ። ለዘመናዊቷ ኢትዮጵያ ስልጣኔ መሥራች የሆኑት ዳግማዊ አጼ ምኒልክ የአውሮፓን ስልጣኔ ቀስመው እንዲመጡ ወደ ውጭ አገር ከላኳቸው ብልህ ኢትዮጵያውያን ወጣቶች አንዱ አፈወርቅ ገብረ ኢየሱስ ናቸው። አፈወርቅ የ20 ዓመት ብላቴና ሳሉ በአጤ ምኒልክ በጎ ፈቃድ ከሁለት ወጣቶች ልጅ ጉግሳ ዳርጌና ልጅ ቅጣው ዛማኑኤል ጋር በ1880 ዓመተ ምህረት በአልፍሬድ ኤልግ አማካይነት ወደ ስዊዘርላንድ ተላኩ። ስዊዘርላንድ ከደረሱ በኋላ አፈወርቅ ገብረ ኢየሱስ በገዛ ፈቃዳቸው ባልታወቀ ምክንያት ወደ ጣሊያን ቱሪን ሄደው በብሌጅ ኢንተርናሽናል ደቢሊ አርቴ የከፍተኛ የሥነ ጽሑፍ ትምህርት ተከታተሉ። ከአድዋ ጦርነት በፊት ወደ ኢትዮጵያ ተመልሰው በቤተ መንግሥት ባለሟልነትና በሰዓሊነት ሙያ ያገለገሉት አፈወርቅ ገብረ ኢየሱስ በተለይ ከእቴጌ ጣይቱ ጋር በመቀያየማቸው በስደት ወደ ኢጣሊያ ተመለሱ። በኢጣሊያ በናፖሊ የምሥራቅ ጥናት ኢንስቲትዩት የአማርኛ ቋንቋን ለማስተማር የፕሮፌሰርነት ማዕረግ አግኝተዋል። አፈወርቅ ገብረ ኢየሱስ በኢጣሊያ ሳሉ በኢትዮጵያ የዘመናዊ ሥነ ጽሑፍ እድገት የበኩር ልጅ ሊያሰኛቸው የቻሉ የአማርኛ መጻሕፍት የጻፉ ሲሆን እንደገና ወደ ሀገራቸው እስከተመለሱበት 922 ዓመተ ምህረት ድረስ በግዕዝ፣ በአማርኛ፣ በኢጣሊያንኛና በፈረንሳይኛ ቋንቋዎች የመማሪያ መጻሕፍት አሳትመዋል። አፈወርቅ በ902 ዓመተ ምህረት ሮማ ባሳተሙት ዳግማዊ ምኒልክ በሚለው መጽሐፋቸው ከግዕዝ ጽሑፍ ባህል ወደ ዘመናዊ አማርኛ ኪናዊ ጽሑፍ የተደረገው ሽግግር በተለይ በሮም ባሳተሙት ጦቢያ ልቦለድ ታሪክ የፈጠራ ሥራቸው የአማርኛ ዘመናዊ ሥነ ጽሑፍ መሥራች ያሰኛቸው ሲሆን በአፍሪካ ቋንቋዎች ታሪክ በሀገራቸው ቋንቋ በመጻፍ የመጀመሪያው
ጥቁር አፍሪካዊ የሚል ምስክርነት አግኝተዋል። ሀገራቸውን በአስተርጓሚነት በጉምሩክ ሥራ አስኪያጅነት ወይም በነጋድራስነት እንዲሁም በዳኝነት በመቀጠልም ከ924 ዓመተ ምህረት ጀምሮ እስከ 933 ዓመተ ምህረት ድረስ የኢትዮጵያ መንግሥት ባለሙሉ ሥልጣን ሚኒስትር እንደራሲ በመሆን በኢጣሊያ ሮም በአምባሳደርነት ያገለገሉት አፈወርቅ ገብረ ኢየሱስ ለኢጣሊያን መንግሥት አድረው የቄሳር መንግሥት መልእክተኛ በመሆን በአገራቸው ላይ ልዩ ልዩ በደል አድርሰዋል። የቄሳር ብርሃን የተሰኘ ጋዜጣም እያዘጋጁ ያሳትሙ ነበር። የኢትዮጵያ አርበኞች የኢጣሊያን ጦር አሸንፈው የኢትዮጵያ ነጻነት ከተመለሰ በኋላ በፈጸሟቸው ወንጀሎች የዕድሜ ልክ እስራት ተፈርዶባቸው በጅማ ድሬን እስር ቤት ለ6 ዓመታት በግዞት ከቆዩ በኋላ በርጅናና በጤና ማጣት መስከረም 15 ቀን 939 ዓመተ ምህረት በ79 ዓመታቸው ከዚህ ዓለም በሞት ተለይተዋል። አወዛጋቢ ስብዕና ያላቸው ለፋሺስት መንግሥት በማደራቸው የኢጣሊያ ቅኝ ግዛት ፖሊሲ ለኢትዮጵያ ስልጣኔ ይበጃል የሚል አቋም ያራምዱ እንደነበር የሚነገርላቸው ነጋድራስ አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ በ1925 ዓመተ ምህረት በኢጣሊያ የኢትዮጵያ አምባሳደር ሆነው ወደ ኢጣሊያ ሲላኩ አንስቶ ለኢጣሊያ አድረዋል የሚል ወሬ በሰፊው በመሰራጨቱ ይህንን ለማስተባበል በብርሃንና ሰላም ጋዜጣ ላይ በ9ኛ ዓመት ቁጥር 30 እትም ላይ እውነትን መግለጫ ሠራተኞችን መገሰጫ የሚል ጽሑፍ አውጥተው ነበር። እንዲህም ይላል፣ እንመለከተዋለን። እውነትን መግለጫ ሐሰተኞችን መገሰጫ በጣም ይገለጥ ይላሉ ነጋድራስ አፈወርቅ ገብረ ኢየሱስ። ቀዳማዊ ኃይለ ሥላሴ በብርሃን ልባቸው በሰፊው ዕውቀታቸው አመሌን መርምረው መታመኔን አውቀው ከአስመራ ጠርተው ድሬዳዋን ያህል አገር ነጋድራስነት ሾሙኝ። ቀጥለው የዓለሙ ሁሉ ዜጋ ፍርድ ከሚያገኝበት ጃንሜዳ ዋርዳኛ አደረጉኝ። አሁን ደግሞ እምነታቸውን በጣም አበርትተው ከምታማበት አገር የኢትዮጵያ መንግሥት ጉዳይ ፈጻሚ አድርገው ሾሙኝ። ይህ ነገር ለጠላቶቼ የሞት ያህል አሳዘናቸው። ይህንን የኔን ሹመት ከኔ በፊት ቀድመው ሰምተው ኖሮ ለየመኳንንቱና ለየሚኒስትሮቹ ነግረን በየከተማው ሰብከን እንዳይርቁ ከዚሁ እንድቀር ብለው ሲሰብኩ ወሬውን ሰማው። ኢትዮጵያን ለባዕድ አገር ይሸጣታል እያሉ ሰበኩ አሉ። ይህንንም ማሰብ ከመንግሥት ዕውቀት የእኛ ዕውቀት ይበልጣል፣ ለኢትዮጵያ መንግሥትም እኛ የምናስብላት ይበልጣል ከማለት ቁጥር ነው። እነዚሁም ጠላቶቼ አንዱም ለኢትዮጵያ አሳቢ የሆነው በሙሉ ፍጥረቱ ያወቀው አንድ የአርመን አገር ሰው ነው፣ አንዱ የኢትዮጵያ ሰው ነው። እነዚሁ ገጥመው አንዱ ላሽ፣ አንዱ ቀማሽ፣ አንዱ እየመከረ አንዱ ተካፋይ፣ አንዱ ተቀባይ፣ ሌላው አከፋፋይ የሆኑ አውቶሞቢል ሳይቀር ያከበራቸው ሰዎች ናቸው። ነገሩ እያደር ይገለጣል። ለእነዚሁ ጠላቶቼ ተሹሜ ወደ ሮማ ከመነሳቴ ለማስቀረት ሳይሆንላቸው ስለቀረ የሞት ያህል አዝነውና ተናደው ሳሉ እኔ ከአዲስ አበባ ቸኩዬ መርከብ እንዳያመልጠኝ ተነሳው። እንዳጋጣሚ እኔ የተነሳው ሰሞን ልጅ እያለ ከሥላሴ አመለጡ ተብሎ በዚህ የተነሳ እነዚሁ ጠላቶቼ ነጋድራስ አፈወርቅ ቸኩሎ የተነሳው ከምክሩ ኖሮበት ከራስ ኃይሉ ጋር የተማከረው ሳይገለጥበት ሸሽቶ ሄደ ብለው ወሬውን በንፋስ አዘሩት። አሁን በጥር ደግሞ ልጄ ዮሐንስ ወደ አባቱ አገር ወደ ኢትዮጵያ ቢሄድ አባቱ ሰልል ብለውት ስለ ራስ ኃይሉ ነገር መጣ ብለው አወሩ። ከአዲስ ብርሌ የጠራውን ልጅ ገና አድጎ ሳይጨርስ ከፖለቲካ ውስጥ መጨመር ባልተገባቸው ነበር። እግዚአብሔር ያድላቸው። እኔ ግን ከራስ ኃይሉ ጋር የመከርኩትም
ያማከረኝም የለም። እውነት ራስ ኃይሉ የዚህን ነገር አማክረውኝ ቢሆን ዛሬ ከውርደትና ከመከራ ባልወደቁም ነበር። እውነት ነው ራስ ኃይሉ የአገሬ ጌታ ስለነበሩ በግድም በውድም ወዳጄ ነበሩ። በግድም በውድም ማለቴ ከሩቅ አገር ሲኖር ዘመዶቼን አስረውና ወርሰው አንዱንም የትንሽ እህቴን ልጅ አስረው በወህኒ ሞተባቸው። የባሰ እንዳይመጣባቸው ስለ ዘመዶቼ ስል ወዳጅ አድርጌያቸው ነበር። ራስ ኃይሉ ዘመናዊነትና ጌትነት አይኖቻቸውን ሸፍኖ ራሳቸውን አዙሮ አእምሮአቸውን ሸውጦ ከዚህ ቢያደርሳቸው እኔ የጠገብኩ ዘመናዊ አይደለሁምና እንደሳቸው ደግ አድራጌን ጠልቼ ክፉ አድራጌን የምረዳ ሰው አይደለሁም። ገና ጭንቅላቴ ካንገቴ ላይ ተደላድሎ ተቀምጦ ሳለ የማይገባ ነገር አላደርግም። ራስ ኃይሉ ግን አንድ አይነ ስውር ያደረገውን ነገር አደረጉ። እንዴት ማለት? አንድ አይነ ስውር እንዲህ አደረገ። አንድ ቀን ምርኩዝ ብትሩን በግራ እጁ ተደግፎ ቆሞ ቀኝ እጁን ዘርግቶ ከመንገድ ዳር ሆኖ ምጥዋት ሲለምን አንድ ተንኮለኛ ልጅ አንድ ጠጠር ከእጁ ላይ ጣል አደረገለትና ሸሸ። ያ አይነ ስውር ተናደደና ቂሙን ለመወጣት ብትሩን ከቀኝ እጁ አጋብቶ አንሸራቶ ያዘና ምጥዋት የሚለምን መስሎ ግራ ክንዱን አርዝሞ ይጠብቅ ጀመረ። አንድ ልበ ርኅሩህ ሰው አልፎ ሲሄድ ተኪሱ አንድ ብር አውጥቶ ከእጁ ላይ ጣለለት። ያ አይነ ስውር በያዘው የክትክታ በትር ያንን ደግ ሰው እንካ ቅመስ ብሎ ራሱን ተረተረው። የራስ ኃይሉ ዱላ ምንም እንደ አመልማሎ ለስልሶ ሳይጎዳ ቢቀርም ድርጊታቸው ደግ አድራጊያቸውን ለመግደል ነበር። ከዚህ ሁሉ መታማት ለጠላት ወሬ የተመቸው መሆኔን ስቀድ በፍቃድ ቀጥዬ ምንም በንዴትና በግፍ አገሬን ለቅቄ በሰው አገር ብኖር የአገሬ ፍቅር ከልቤ እያደረ ጠነከረብኝ። ናፍቆቷ አደረብኝ። በዚሁ ናፍቆት የተነሣ የዚያን ጊዜዋን ኢትዮጵያን በክፉ ከሚያነሷት ባለ ጋዜጦች ሁሉ እጠላና እንደ ንብ እነድፍ ጀመርኩ። እንኳንስ ኢትዮጵያን እንኳንስ ጃንሆይን እቴጌ ጣይቱን ከሚሳደቡት ባለ ጋዜጦች ጋር እጣላ እከራከር አላምጥ ጀመር። የነጋድራስ አፈወርቅ ገብረ ኢየሱስ ጦማር በብርሃንና ሰላም ጋዜጣ ላይ ታትሞ ከወጣ በኋላ ብዙ ውዝግብ አስመጣ። ደብዳቤያቸው መርዛማ ነው የሚሉ ተቃውሞች መጡበት። በደብዳቤው ጦማር ላይ የገለጿቸው ምስጢራዊ ነገሮችም ብዙ መልእክት እንዳላቸው የሚያሳዩ ናቸው በሚል በጋዜጣው አዘጋጆች ላይ ከፍተኛ ተቃውሞ ተነሳባቸው። ነጋድራስ አፈወርቅ ገብረ ኢየሱስ ይህንን ጽሑፍ በብርሃንና ጋዜጣም ላይ በብርሃንና ሰላም ጋዜጣ ላይ ካሳተሙ ከ3 ዓመት በኋላ ለጣሊያን እንደ ተጠረጠሩት አደሩ። የዚህን ጊዜ ድሮም ይህንን አታላይ ቃላቸውን በብርሃንና ሰላም ጋዜጣ ላይ ያሳተሙት ለጣሊያን እያጎበደዱ ሥራቸውን እየሠሩ ነው ብለው ብዙ ተወራባቸው፣ ብዙ ተነገረባቸው። አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ በጣሊያኖች ተታለው ለጣሊያን አድረው የኢትዮጵያን መረጃ አሳልፈው ቢሰጡም በመጨረሻ ግን ጣሊያን ሽንፈቷን ስትቀምስ ተጸጽቻለሁ ቢሉም ምሕረት ግን ሊሰጣቸው አልቻለም። የዕድሜ ልክ እስራት ተፈርዶባቸው በግዞት ሊያሳልፉ በቅተዋል። አዎ ለጊዜው ሊመስል ይችላል። የሀገርን ምስጢር አሳልፎ መስጠት ከባድ ነው። የሀገርን ምስጢር የቤትን ምስጢር ያዝ እንደሚደረገው ተቆልፎ የሚያዝ ነው። የሀገርን ምስጢር የሀገርን ገመና አሳልፈው የሰጡ ብዙዎቹ መጨረሻ ላይ የገጠማቸው ነገር አሳዛኝ ነው። ስለዚህም የሀገርን ምስጢር እንጠብቅ፣ ለሀገራችን ታምነን እውነተኛ የወገን አገልጋይ እንሆን የሚላችሁ
አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879